መከራ ይጨምራል፣ እየጸለይን መከራ ይጨምራል። ይህ ሲሆን እግዚአብሔር ታዲያ የት ሄዶ ነው ማለት እንጀምራለን። እግዚአብሔር ግን ስለ ሁለት ነገር መከራን ያበዛል። እየጸለይን ራሱ ሰው የሚያስወድድ ድገሙልኝ የሚል ሰው አለ። መስተፋቅር፣ ግርማ ሞገስ፣ ዕቃቤ ርዕስ፣ መቅትል፣ መስተቃትል፣ መድጸር ይለዋል። በቃ ማለት እና ሰው ሁሉ እንዲወደኝ በቃ ያየኝ ሰው ሁሉ በቃ እንዲወደኝ አድርጎ ደግድገሙልኝ ይላል። ያየን ሰው ሁሉ እንዲወደን ምንድን ነው ትርፉ ከተባለ ንስሐ ሲገባ እንዲሁ ሁሉም ይዘረዘራል። እንዴት ነው ይላል። እና እንግዲህ እንዴት ነው ክርስትና ቤተ ክርስቲያን ውስጥ ያሉ ጉዳዮችን ማከናወን ብቻ አይደለም፣ ልብን ወደ እግዚአብሔር መመለስ መደንገጥ ነው። ክርስቶስን እያሰቡ መኖር ነው እንጂ እነዚያ መፈጸም ብቻ አይደለም። ክፋቱን ሳያቆም ተንኮሉን ሳያቆም እግዚአብሔርን ሳይወድ ቤተክርስቲያን ውስጥ ያሉ ነገሮችን በሙሉ ሰው ቢያከናውን እግዚአብሔር ሊሆን አይችልም። ሰውን ፈጥነንም ለማመስገን አንቸኩል፣ ፈጥነንም ለመወሰንም መቸኮል የለብን። እንዲሁ መረጋጋት ማንን ጎርቶ ያውቃል? በመቸኮል አገር ፈርሷል። በመቸኮል ቤተክርስቲያን ትፈርሳለች። በመቸኮል ገዳም ይበተናል። በመቸኮል ትዳር ይፈርሳል። በመቸኮል ጓደኝነት ይፈርሳል። ዝምድና ይጠፋል። መረጋጋትን የመሰለ ነገር የለም። ሰው ደግሞ እንደ ትናንትናው እንደተበላሸ አይኖርም። ነገ ይቆረቁረናል። ለሁሉም ነገር ትዕግስት ይኖራል። ወንድማችን እህታችንን አተን ከምናጨበጭብ ብንቆይ ምን አለ? እግዚአብሔር ቆይቶና የለም እንደኛ ዓመት ነው እየተተነኮልን እግዚአብሔር እስከ ዛሬ የቆየን። ይሄ ልጅ ነገ ይመለሳል፣ እቺ ልጅ ነገ ትመለሳለች እያለ አልቆየንም። እግዚአብሔር ቆይቶና እኛስ ወንድሞቻችን ብንቆያቸው ምን አለ? እንጸልያለን እኮ ጸሎት አልጎደለም። ቤተክርስቲያንም ውስጥም እኮ አለን፣ እናስቀድሳለን፣ እንቀድሳለን፣ እንቆርባለንም ጭምር እኮ። ግን ስንሳደብ ክርስቶስ ትዝ ይለናል? በፍጹም አይደለም። መንግስተ ሰማያት መቼ ነው የምንገባው? ጌታ ከመጣ በኋላ አይደል እንዴ? አይደለም፣ ዛሬ ነው። ጌታ ከመጣ በኋላ አይደለም፣ ዛሬ ነው የምንወርሰው። አሁን ሰው ሁሉ ስለ ሰይጣን ነው የሚያወራው። ሰው ሁሉ ጠቋር የሚባል ሰይጣን አለ፣ እንትን የሚያደርግ ነው። ቅርፍ ሲመጣ እንትን የሚያደርግ ነው። ወዴን የሚያገኙት እናት ሰይጣን ይደውልላቸዋል። ከመጽሐፍ እኮ የለም እንትና የሚባል ሰይጣን አለ፣ እንትና የሚባል ሰይጣን አለ እያሉ ቀኑ ሙሉ ስለ ሰይጣን የሚሰብኩ ሰዎች አሉ። አሁን በከተማ ተቀምጠው ክርስቶስን ዓላማ እናድርግ እንጂ ሰይጣንን በማሸነፍ ላይ አንመስረትም። የክርስቶስ ስለሆን ሰይጣን ይሸነፋል እንጂ ሰይጣንን በመከታተል ሰይጣንን ማሸነፍ አይቻልም። ልዩነቱ የእግዚአብሔር ሰዎች መልአክ ላይ አይናቸው ያርፋል፣ የዓለም ሰዎች ደግሞ አይናቸው ሰይጣን ላይ ያርፋል። ግያዝ ሶርያውያንን ያያል፣ ኤልሳ መላእክትን ያያል። አሁን ምን ይሉታል? የ666 መንፈስ ስላሰረን መጸለይ አንችልም። እንደዚያ ከሆነ ደግሞ ክርስቶስ ሊፈርድብን አይገባም ማለት ነው። በደንብ አድርጋችሁ ስሙኝ። እውነቴን ነው ነግራችሁ 24 ሰዓት ለቤተ ክርስቲያን እንቅፋት የሆኑ ሰዎች ትውልዱን ሰይጣን አስሮታል የሚሉ ሰዎች ናቸው። ቤተ ክርስቲያን ቁጭ ብለው እየቸረቸሩ ከሰይጣኑ ለመውጣት ምን ማድረግ አለብን? ከእነሱ ሱቅ ሄደን ቅባ ቅዱስ ገዝተን መቀባት አለብን። ያንን እንድናደርግ ወይም እነሱ የሚሸጡትን መቁጠሪያ ማሰር አለብን። ኧረ መሳፈሪያ ያጡትማ ሰዎች የእነሱ መቁጠሪያ ያላገኙት ገደል ይግቡ። ኤፍራጥስ ደረቀ፣ ግዮን ደረቀ፣ እንትና ደረቀ የለም። እንደገና ሰይጣን አሁን መመለክ ጀምሯል። በአውሮፓ በአሜሪካ እየተመለከ ነው። አዎ እየተመለከ ነው። ድሮስ አልተመለከም? ሰይጣን ተኮር ክርስትና የለም። ምን ተኮር ክርስትና ነው ያለ? ክርስቶስ ተኮር ክርስትና ነው። እግዚአብሔር በነገር ሁሉ መልካም የሚያደርገውን ያውቃል፣ የሚጠቅመንንም ያውቃል። ለክርስቶስ ካሉት እንኳን ለስራት ለሰይፍ ታዘዋል። ክርስቶስን ካሰቡበት ዳኛ ካሰብንበት ደግሞ እንኳን ለሰይፍ በጣም ያጣላል። ዜማው ካላማረ ብሏል የሀገራችን ገበሬ። እንዴት ዋላችሁ ያጣል። ጀማሪ በታምር ይደሰታል። ዛሬ ቅዱሳን ነን የሚሉት አንዳንዶቹ አስሟቸው ሰይጣኑ አቃጠልከኝ ሲላቸው ገና አቃጥላለሁ እኔ የሥላሴ ባሪያ ይላል። ጀማሪ ናቸው እነዚህ። አይፈረድም ማለት ነው። ለአባቱ ወደ አባቱ የሚያደርስ መንገድ፣ ከአባቱ ወደ አባቱ እንድንገባ የሚያደርገን እውነተኛ በር እርሱ ነው። ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ እመቤታችን፣ መላእክት፣ ቅዱሳን፣ ክህነት፣ እነዚህ ምልጃ፣ እነዚህ ሁሉ ሰብስበው የሚያደርሱት ወደ እውነተኛው በር ወደ ክርስቶስ ነው እንጂ የክርስቶስን በርነት አይጠቁም። መንግስተ ሰማያት የምትባለው ያቺ ከተማይቱ ሳትሆን ክርስቶስ ነው። መንግስተ ሰማያት ማለት ክርስቶስ ውስጥ ገብቶ መኖር መጀመር ነው። ሰማያት ምንድን ናት ካለ ለዘኬዎስ ቤቱ ናት፣ ለዮሐንስ መረቡ ናት፣ ለመበለቲቱ 2 ሳንቲም ናት፣ ለበላይ ሰብ ደግሞ ቀዝቃዛ ውሃ ናት። መልካም ልጆች እንደ ዮሐንስ መጥምቅ የአባታቸውን አፍ ይከፍታሉ፣ ነውረኞች ደግሞ ነውር ሰርተው የእናት የአባታቸውን አፍ በአደባባይ ይዘጋሉ ይላል። ይሄ ልጅ ነው? አዎ ያስብላቸዋል ማለት ነው።